ገንዘብ እንትን ፈልግ ነበር ቤት ለመስራት እቅድ ነበረኝ ገንዘብ ጥረት ስላለብኝ ያጣይኩ ነበር ያፈላለኩ ነበር ማስታወቂያ ስራዎች ይሰሩ ነበር ጓደኞቼ ናቸው የነገሩኝ መስሪያ ቤት ውስጥ አገኘኋቸው አነጋገርኳቸው ሆልደር ሆንኩኝ ከዛ በ2014 15 አካባቢ ነው 51 ነጥብ ነው 52 ነጥብ ምናምን ነበር ብር ተሰጥቶኝ ገንዘቡን በእጄ ያስገብቼ አሁን ቤቱን እየሰራው ነው ያለው እንግዲህ ፎቅ እየሰራው ነው ወደ ላይ ህጋዊ የሆኑ አድቫንስድ የሆነ ካምፓኒ ነው ኢኮኖሚካሊ በገንዘብ በኩል በምጣኔ ሀብት በኩል በገንዘብ በኩል ፕሮብሌሜ ሶልቭ አድርጎልኛል በቃ the only thing ሰው የሚጠየቀውን መረጃ ያቀርባል በዛ በኋላ ለሰውየው ገንዘብ ይሰጣል ለእውነት ለመናገር ይሄ ለፕሮሞሽንም አይደለም ለፕሮፓጋንዳም አይደለም ተጠቃሚ ነኝ ብዬ ነው የማስበው አይቻለሁ ፕራክቲካሊ ማለት ነው እኔ አሁን መንግስት ሰራተኛ ነኝ ብዬሻለሁ እና ኢኮኖሚካሊ ፋይናንሻሊ በሁለት እግሬ ቆሜያለሁ ማለት እችላለሁ እኔ በቃ መንግስት ስራ አሁን የተቀጠርኩበት ስራ ትቼ መቀመጥ እችላለሁ እኔ ፋይናንሻሊ ምንም ቸግረኝ ነገር የለም ማለት ነው ስለዚህ ይሄ ደግሞ ትልቅ ጥቅም አለው ለማህበረሰቡ ትልቅ ጥቅም አለው መፍትሄ ይሆናል ብዬ አስባለሁ ሰዎች በትክክል ከተጠቀሙበት መፍትሄ ይሆናል ይጠቅማል የሚያስፈራ ነገር የለም for what purpose ምንድነው ጀነሬት የሚያደርገው ምን ያገኛል የሚለውን ነገር ሰውየው ካልኩሌት ካደረገ እንደዚህ አይነት ተቋማት መሰረታዊ የሆነ የኢኮኖሚ ለውጥ ያመጣል ያው ገንዘብም ማገኘው ከዚህ ተቋም ነው በጣም ጠቃሚ ነው ለሰዎችም የምመክረው ይሄንን ነው ለጓደኞችም ነግራቸው ይሄን ነው እንድንለወጥ ከተፈለገ ማለት ነው